መንገዳችንን አንድ ሰዓት ጀመርን። ያው እንደምታዩት በጣም ኃይለኛ ዝናብ ነበረ። ስማችንን ተዋወቅን ምናምን ሁላችንም፣ ግን አሁን ላይ ማንንም ስም አላስታውስም። ሜቢ ላስታውስ የምችለው የቃል ኪዳንን ስም ነው። ከዛ ዘፈን ተከፈተልን፣ እየቀወጥ ነው ሁላችንም መንገዳችንን ሸከሸክ ነው። ደስተኞች ነበርን። ደስ ይል ነበር፣ በጣም ደስ ይል ነበር። ዘፈን ተጋበዙልኝ ለማንኛውም ከማስደብራችሁ በባዶ። አስጎብኛችን እዚህ ጋር ከሆነ ደቂቃ በኋላ አብያታ ሻላ የሚባል ፓርክ እንዳለ ነገረን። ስለዚህ እዛ እንወርዳለን ማለት ነው። ተመልከቱት። 207 ኪሎ ሜትር ይርቃል። የፓርኩ ስፋት 887 ስኩዌር ኪሎ ሜትር ሲሆን ከ887 ስኩዌር ኪሎ ሜትር 405ቱ ተሬስትሪያል ኤሪያ ነው። 482ቱ ደግሞ የውሃ አካል ናቸው። ፓርኩ የራሱ የሆነ የቱሪዝም መስህብ ቦታዎች አሉ። አንዱ አሁን ምናው ይሄ ሄድ ኳርተር ወይም የፓርኩ ዋና መግቢያ ነው። እዚህ ሳጎን፣ ሜዳ ፍየል፣ ከርከሮን በቀላሉ ማቶች ቦታ ነው። ከሳጎን ያው ሳጎን ማታውቋላችሁ። እዚህ ጋር አስጎብኛችን ከነገረን በጣም አስገራሚ ነገር ልንገራችሁ፣ የነገረንን ነገር ማለት ነው። እና ምንድነው ሰጎኖች መዳቀል ወይም ደግሞ ሴክስ ማድረግ ሲፈልጉ ምንድነው ወንዱ እየተንበረከከ እሷን ሲያያት እየተንበረከከ በእንብርክክ ነው የሚሄደው። ሴቷ ደግሞ ለሱ ቦታ ትፈልጋለች ማለት ነው፣ የሚዳቀሉበት ቦታ። እና ላይክ ዋው ቢዳቀሉ ነው ብናይ እያልኩ ሳስብ ነበር። ቃልም ራሱ እንደዛ እያሰበች ነበረ። በነገራችን ላይ እግዚአብሔርን ማለት በጣም የሚያስገርም ነገር ነው። ወይኔ የወንድ ልጅ መከራ እያሉ ነበር ሁሉም ማለት ነው። እኔ ግን ይሄን ፓርክ ሳይ ማለት ነው ህይወት ሚዛናዊ እንዳልሆነች ነው የገባኝ። ምክንያቱም አዲስ አበባ ላይ ብዙ ሰው ቤት በማጣት ይንከራተታል። እዚህ በጣም ትልቅ ሰፊ መሬት ላይ 3 ወይ 4 በጣት የሚቆጠሩ እንስሳቶች ይኖራሉ። በጣም የሚያስገርም ነገር ነው። በነገራችን ላይ ይሄ ነገር ሆይ መባል ነው ያለበት። በእውነት ሁላችንን ተነስተን ሆይ ብለን እዛ አካባቢ ላይ የአዲስ አበባ ልጆች ሄደን ቤት መስራት አለብን። ምን ትላላችሁ በዚህ? እቺ ሰጎን ማለት ነው እንደምታያት እንዳትመስላችሁ። ባሏ እሷን ሲፈልጋት ነይንተኛ ከማለት ይልቅ ምንድነው የሚላት? ተንበርክኮ በዳዴ ነው የሚለምናት። ይታያችሁ እንስሳት ይለመናል፣ እኛ ሆዲፍ ጆ። ለማንኛውም እሺ እቺ ሰጎን በጣም ነው ረጅም ናት። በጣም ረጅም ናት። በጣም ነው የምትበልጠን ሁላ። ተመልካቾቼ ያለሁት አሁን አብያታ ሻላ ናሽናል ፓርክ ጋር ነው ያለሁት። እንደምታውቁት አብያታ ሻላ ናሽናል ፓርክ ነው። እስቲ ያሳያቸው ካሜራማን። ፓርክ ነው። ቴንክ ዩ። እሺ አብያታ ሻላ ምን ነበረ? ከርከሮ መኖሪያ ከርከሩና ምናምን አለ ብሎ ማለ ያወርደውናል። እኔ ግን ከርከሩም እንትኑም ይሄ ሰጎኑም ምኑም ቀርቶብኝ እዛ ሄጄ እንትን ላይ ተንጋልዬ ጁሴን እየጠጣሁ ፍሬሽ መውሰድ ነው ፈልከው። ብቻ ግን ያምራል፣ ቦታ ያምራል፣ እውነት ያምራል። በጣም ብዙ የሚያስፈሩ ነገሮች የሉም። ግን መሀል ላይ እንትን አለ መሰለኝ። ለማንኛውም ቦታው በጣም ያምራል። ማርያምን ቦታው በጣም ያምራል። ግን እኔ ሀይቅ ነው እንትን ዳር አስፓልት። ከዛ ጎብኝተን ጨረስን። ስንገባ ምናምን አልቀረጽንም ቢካዝ በጣም ረጅም መንገድ ስለነበር ደክሞን ነበረ። ከዛ ቀጥታ መኪናችንን ይዘን ወዴት ሄድን? ወደ ሪዞርቱ ሄድን። አክቹሊ ስሙን ረስቼዋለሁ። ሪዞርቱ ተፈጥሮ ያምራል የሚባል ነገር ነው። ተፈጥሮ እግዚአብሔር የሰራው ነገር በጣም ነው የሚያምረው። ግን ደግሞ በጣም ብዙ ነገር ይጎለዋል። ለምሳሌ አሁን ከስተመር ሰርቪስ ምናምን ጀለስ ማለት ነው። በቃ ዥዋዥዌ በጣም ነው የምችለው ምናምን ብላ እዚህ ጋር ራሷን በቃ አልገባችሁ። በጣም ነው የምትችለው። እኔ ራሴ ምስክር ነኝ፣ አይቻታለሁ። መግጠም የሚፈልግ ካለ ማለት ነው ላንጋኖ ኑና ግጠሟት። ልብ ካላችሁ ኑና ግጠሟት። እኔ ራሱ ሁላ አስይዛለሁ ማለት ነው። አልበላም፣ እተማመናለሁ በሷ። ምግብ አዘዝን ከስንት ሰዓት በኋላ እንደመጣ ብታውቁ። ግን ማለት ነው ምግቡና ዋጋው ምንም አይመጣጠንም። ውይ ነው የሚያስብለው ዋጋው። እግዚአብሔርን እንዴ ሃይሊ ሪዞርት እግዚአብሔርን በጣም ቅናሽ ነው ምግብ። እዚህ ኤቭሪቲንግ ውድ ነው ምግቡ። በዛ ላይ ደግሞ በስንት ልመና በስንት ጥረት እንደሚመጣ ብታዩ ማለት ነው። እሺ አዙሪ እያልኩሽ አንቺ ወደፊት ነው አይደል የምትነጂው?
ይሄንን ነገር ስነግራችሁ አይ ነው እንደማታምኑኝ። ሁለታችንም ዋና አንችልም። ይሄ መርከብ ምናምን ቀስፈን አናቅም። ግን ጀለስ ምን አረገች? ካልነዳው ብላ ይኸውላችሁ ፊቴ ያስታውቃል። ነፍሴ ፈርቷል። በቃ እየነዳችሁ ነው። ግን አይ ፕራውድ ኦፍ ሄር። መረብ እንጮት ብለን ገብተን አንድ ኳስ ሳንነካ ነው የወጣ ነው። ያው ተጫዋቹ ነው መቆምም ራሱን ችሎ ጉብዝና ነው በሚለው ነው እንጂ አይመጣውም። ሁሉም ይችላሉ ምናምን። ከዛ ደግሞ አሸዋው ማለት ነው ውስጥ ነው የሚገባው ውስጥ። እኔማ ምን አሰብኩኝ ተውት። አዳራችንን እንደምታዩት ያው ስንጨፍር ነበር ያደርነው። ከዛ አሁን ወደ ዝዋይ እየሄድን ነው። ምን ልናረግ? ሀይቆች ልናይና አሳ ልንበላው። ጀለስ ሀይቁን ለማየት መንገድ ጀመረች ማለት ነው። በጣም ነው ደስ የሚለው። አብሶ ሀይቁ ወተነተን ነበረ። መርከብ ምናምን መርከብ ይሁን ምን ይሁን አላውቅም። እኔ እዚህ ጋር ሙሉን ስቀርጽ ከኋላ እየቀረጸች ነበር ካሜራማናችን። አይ ፕራውድ በጣም በቃ ጸዴ ቪዲዮ ነው የቀረጸችኝ። እኔ ይሄን ቪዲዮ ማለት ነው በቃ ለትውልድ ይተላለፍልኝ የምል ሰው ነኝ። እዚህ ጋር በጣም ነው ደስ የሚለው። ቪዲዮውን በጣም ነው የወደድኩት። እግዚአብሔርን ማርያምን ይህንን ቪዲዮ የቀረጽንላችሁ ማለት ነው ሁለታችንም በጣም ስለገረመን ነው። እነዚህ እንስሳዎች እነዚህ ወፎች ማለት ነው እዩት ግሬሳቸውን የምር አረማመዳቸው ምናምን ጀንተል ብለው ማለት ነው ከሰው መሀል ቁጭ ብለው ነው የሚኖሩት ይሁን የሚውሉት አላውቅም፣ ግን አሉ በቃ በጣም ብዙ ነበሩ። ስንበላ ምናምን ያዩናል ምናምን። እዩት አረማመዱን እዩት። ያሉ አይመስልም። እኔ አላውቅም ምንን ተማምኖ እንደሆነ ባይገባኝም ያው ቡና የትም ቢኬድ የማይተው ነገር ነው። ቡናችንን ጠጣን፣ ተቀዳለን እዚህ ጋር። ከዛ አሳችንን በላን ከወንዙ እየወጣ ማለት ነው። ከዛ መንገዳችንን ጀመርን። ከዚህ በኋላ ያለው ቪዲዮ ሙሉ ዳንስ ነው ምናምን። ፈታ በሉልን። ስለተመለከታችሁ እናመሰግናለን። ቴንክ ዩ ፎር ዋቺንግ ባይ። Addis Ababa Mojo. Eshi.
I'm